ሄሎ እዴ ቲጂ ጭሷ እንዴት ነሽ? እንዴት ነህ ዘነበ? ሰላም ነው እንዴ? አንቺ በዛው ቀረሽ እኮ ምን ነው ተመቸሽ እንዴ? ምን ይመቸኛል ግን ሰዎቹ እንደው ጥሩ ሰዎች ናቸው። አንቺ ፋራ ነሽ እንዴ? ምን የመሰለ ቤት እዚህ ቤት ተቀጠርሽ ማለት ዱባይ ዘተት ብለሽ ገባሽ ማለት ነው። 4000 ብር ነው ደሞዙ ራሱ። 4000? እኔ በቃ እንዴት አድርጌ ልንገርሽ? ይኸውልሽ አሁን የሆነ ምክንያት ፍጠሪና ውጪ ቀጥታ ነኝ። እንዳንተ የዋ ገነት በለዋ። ግን እንደው ምን ብዬ ልምጣ? ምን ብዬ ልውጣ? አረ ጭሷ ምክንያት ይጠፋል እንዴ? አባቴ ታሟል ወይ አጎቴ የሆነ ነገር በየሆነ መላ ይጠፋል። ባይሆን እሱ ይሻላል። በቃ እሺ እሺ ምን አላሽ ነው? ወይ አትዬ እንዴት ነው? ይቅርታ ፋሬ ነበር። ምን ነው? አይ እሱስ ደህና ነኝ። አባትሽ ታሟል ነው የሚሉኝ ከገጠር። አይ እንደው እናንተ መላት ታጡ። ምን ነው በጣም ታሟል? አው እነሱማ የሚሉት ነገ አጥቢያውን እኛ ጋር ድረሺ፣ እሱስ በጣም ታሟል ነው የሚሉት። እትዬ በግቢ እስኪ በግቢ ወደ ውስጥ። አው እትዬ አይ እንደው እዚህ ደላላስ ደግሞ ሄሎ ዘነበ እንዴት ነው እትዬ? እናቴ እንዴት ነው? ሰላም ነው ቶይ? አለው እንዴት ነህ? እግዚአብሔር ይመስገን። ምን ልታዘዝ እትዬ? እንደው ምን ላድርግ? አንተ እንደው እናንተ ነገር ልጅቷ ልሄድ ነው አባቴ ታሟል እያለችኝ ነው እንዴ። ምን ነው ምን ሆነች? ምን ገጠማት? እኔ ምን አውቃለሁ ብለህ ነው? ታሟል ልሄድ ነው አለች። አይ ግን እንደው አጋጣሚ ነገር አይገርምም እትዬ? ምን ተገኘ? ወርቅ የሆነች ልጅ እጄ ላይ አለች። ምን እናንተ ነገር እችንም እንደዛ ብለን ያስገባሃት? ግድ የለውም በእኔ ሁንቦት ማዘርዬ። አይ እንግዲህ እሺ በቃ ነገ መጥቼ ወይ ወስዳታለሁ በቃ። እሺ ማዘርዬ፣ እሺ እናቴ፣ እሺ ሄሎ። አቤት። ምርጧ እንዴት ነሽ? እንዴት ገነኛ አንተ እንዴት ነህ? ስሚኝማ ምን የመሰለሽ ሴትዮ የቤተ ክርስቲያን እንደ ልጅ ምን ከባካባት ልጅ ፈልግልኝ አሉ። ኧረ እባክህ እኔ እንዲያውም እዚህ ስራ ብዝት ብሎብኛል። እንዲያውም እሱ ሳይሻለኝ። ኧረ ምን በወጣሽ በዚህ በሰለጠነ ዘመን። ይኸውልሽ ይሄኛው ቤተ ክርስቲያን ነው። የት ወጣሽ የት ገባሽ የለም። እንደፈለግሽ ልጅ ማረጋት ነው ያሉት እሳቸው። ኧረ ዓለም ነው በለኛ። ዓለም ነው ስልሽ ይግበል በቃ እንዴ። እና አሁን እንዴት ነው ማረገው? ችግር የለውም። ይኸውልሽ ብቻ አንቺ አመመኝ ብለሽ ይሄ በቃ እንደምታይ ፊልም አለ ዘፍዘፍ በይ። ተንዘፍዝፍ የኋላ ደሞዝስ አፍንጫቸውን ይዤ ነው የምቀበለው። በቃ ምርጧ ጀምሪ ስራሽና በል እንዳልክ። እሺ ይግ ምነው ያፈር በበላው ልጅ? ኧረ ልጅ ኧረ ምነው ያፈር በበላው ልጅ? ምነው ኧረ ሰው የለም እንዴ? ኧረ ልጅን ያፈር ልብላልሽ እኔ ያፈር ልጅ። ወይኔ አይ የታባቱ ሄደ ደግሞ። አይዞሽ እስቲ ልጅ። ኧረ እንደው ቆይ ሄሎ ጋሼ። አቤት አባቴ። ምን ገጠመ? እሷ እኮ ድሮንም ያማታል እኮ። በቃ መጣው ጋሼ። ኧረ እንዲያው አንተ ግን እንዲያው ምንኛ ዘዴኛ ነህ። ምን እሱ ብቻ ደሞዝሽን አፍንጫውን ይዤ ነው የተቀበልኩት። ኧረ እስኪ ኧረ በስመ አብ እንዲያው ደስ ይላል እውነት። እውነት ነው። እኔ የምልህ አሁንም ያተከራይታላ? አዎ። እና እንደ በፊቱ ነው አሁን የሚከፍለው 5000?
እዛ ሰፈር ላይ 5000 ይኸውልህ ዛሬውኑ ውጣ በለው እንጂ እኔ 12000 ብር ለዚያም ወንደላጤ ባለትዳር ያልሆነ ውሃ መብራት በስነ ስርዓት የሚጠቀም ሰው ነው ማመጣለህ። የእናንተ ሰፈር እኮ ፒያሳ ሆኗል። ምን ሆናል አንተ? ድሮ እኮ ነው 5000 ብር። በዚህ ጊዜ 5000 ብር እኮ እንዴ የታክሲ እኮ ነው። እንዴት ነው አንተ ቤት ክራይ? አይ ተጎድተሃል አንተ በጣም። እኔ አሁን ያንተ ነገር ነው ያሳሰበኝ በጣም መጎዳት። በቃ እሺ በቃ እሺ ዛሬ ነገ አትበል፣ ፍጣንና ንገረው፣ ቢዝነስ ነው። በቃ እሺ ይመችህ አባቴ፣ ቻው። ሂድ ውረድ እንዴ ውረድ፣ እባክህ አልፈልግም። ምን ሆነ? ውረድ በስመ አብ ሂድ ወርቅ ነው ማለት ውረድ፣ አልፈልግም ውረድ። ሄደኛ ነሽ? ሂድ ውረድ እባክህ።